ምንድነው? ምን ጠፍተሽ? ውይ ይሄ ነገር በጣም ያሳቅቅ። እኔ ራሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አንቺ ምንድነው? ሌላ ሰው እኮ ነው የሚመስለው። ጭራሽ መቼስ የኔ ነው አትይኝ ማለት እንዴ? ምንድነው የቤተሰብ ጸብ ምናምን እንዴት እንዳነሱን ራሱ እኮ ነው ያላቅም። የፋይዳ ፎቶ እኮ የሁሉም አያምርም፣ ግን ያንቺ ከፋ። የሁላችንም ነው። ተው፣ ይሄማ በቀል ነው። ቂም አለባቸው መሰለኝ። በቀል ነው። ይዝቶ ነበር በልጇቸው አገኛቸዋለሁ ምናምን ብሎ። እኔ ራሱ በጣም ነው የሚያሳፍረኝ። ዳግም፣ አንተ ዳግም፣ አቤት፣ ቶሎ ና። አቤት፣ ማን ነው? ዳግም እንዴ! ኧረ አረጋጊ። ዳግዬ እንዴት ነኝ? አምሮብኛል። በጣም የት ልትሄጂ ነው እንደዚህ የዘነጥሽው? እሱን እያሸኛኝ እነግርሃለሁ። ያ የነገርኩህ ልጅ አለ አይደለ? እሱ ጋር ልሄድ ነው። እሱ ጋር ሁሌ አይደል እንዴ የምትሄጂው? ዛሬ ምን አዲስ ነገር ተገኝቶ ነው እንደዚህ የምትሆኚው? ዛሬ እሱ ራሱን የቀጠረኝ የሞራሽ ነገር አለ እንዳትቀሪ ብሎኛል። ጭራሽ ሌላ ቀን አንቺ ነሽ። በጣም ስማማ፣ ቆይ ድጅሻለሁ ሲለኝ ምንድነው ማለት ያለብኝ? እኔም ነው የምለው ወይስ ሲበልጥ እንዲወደኝ ምንድነው ማለት ያለብኝ? ቆይ እንደዚህ እንደሚልሽ በምን አወቅሽ? እርግጠኛ ነኝ። ሁሌ ስራ ቦታ ሄጄ ሰውራው አይኑ ላይ እንደሚወደኝ አይቻለሁ። ያርግልሽ። በቃ እዚህ ድረስ ከሸኘሁሽ ይበቃል። እኔ ልቤ በጣም እየመታ ነው። ቆይ አንዴ ኋላ ግዘና ትሄዳለህ። እሺ አጠገብሽ ያለውን አላየሽም? እንዴት ሄዶ ነው? ዳጊዬ እንዴት ነህ? እንዴት ነሽ አና? አንተ እዚህ ምን ትሰራለህ? ጫሜን እያስጠረኩ ያልኩህ ልጅ እኮ እሱ ነው። አሁን እየመጣ የነበረው እሱ ጋር ነው። ያፈቀርሽው እሱን ነው? አሁን በል ከዚህ ሂድ። ሳልጨርስ? አዎ እኔ ቸኩያለሁ እሱን እስከማወራው። እሺ ሃና፣ ዛሬ እዚህ የቀጠርኩሽ ከዚህ በኋላ እዚህ እንዳትመጪ ልነግርሽ ነው። ለምን? ሁሌ እዚህ እየመጣሽ ስትቀመጪ እኔንም የደንበኞቼንም ምቾት እየነሳሽ ነው። እሱ እኮ አብረን ደጎ እንደሚስሉን ነው። ተነስና ሂድ ያልኩት። ስለ ዛሬ አይደለም የማወራው፣ ስለ እስከ ዛሬው ነው። እሺ አንድ ጥያቄ ልጠይቅህ። አትወደኝም? አልወድሽም። ከዚህ በኋላ ድጋሜ እዚህ እንዳትመጪ። እሺ ሃና ቆይ እንዴ! በቃ አይዞሽ፣ እንደዚህ አትሁኚ። አይዞሽ በቃ ታልቅሽ። ተይው። ይሄ ተመታ። ወይኔ እንዴት አባቱ ነው የሚያምረው። ዲያስፖራ ነው መሰለኝ። ሂጂና አውሪው ብቻ ያማረበት ሰው ላቆይ ዲያስፖራ ነው። ይሄንንማ አስቀምጦ ነው ማለት። ሂጂ አይ ሃይ ሰው አለው የለውም። ሰው አባላለሁ። ቢኒያም ለምን አትቀላቀለንም? ውይ ይቅርታ፣ ልውጣ ስም የመጣሽው ያንተን ብቻ ነው ይመስል ጨመር። የኔን ብቻ። እሺ ምን ችግር አለው የኛንም ጨምረህ ብትከፍል? ጉድ እኮ ነው። ያለ ፕሮግራም ሰው ከጋበዝኩ ለእኔ ብጤ ሰጠው ነው የሚመስለኝ። መልካም ቀን። ያዳላል። ደስማ እሺ ባርኮት እማዬ ናፍቃ ነው አይደል? እንዴት አትናፍቀኝ? አንተ ልጅ ግን የምትሰራው ነገሮች እንደው ይለያል። አይዞን ነገ እኮ ትሄድላታለህ። እስኪ ዛሬ ደግሞ ምን ይዘህ መጣ? How come you be married for 15 years? ምንም ቀጥታ ወደ ትዳር። በስማ አባቴ መጥቶ እሷን ነው የምታገባው አለኝ። እሺ አልኩት። እሷንም አባቷ እሱን ነው የምታገቢው አላት። እሺ አለች። ይሄው 50 ዓመት በትዳር ነው። አስባችሁታል? 50 ዓመት ሙሉ ሳይጠናኑ ምናምን 50 ዓመት በትዳር ምንድን ነው ነገር ሳላጎልብሽ ለዘላለም እንደ ንግስት አኖርሻለሁ። አረ ገለጣ ቤተሰቦችህን እንደ ቤት እያተጠናናችሁ እንዳይም ብቻ አከብራለሁ። ገለጣችሁ እየተጠናናን ነው አባባ። እስክሪብቶ አትይዙ ኖት ነገር ፊልም ላይ ያየሻቸውን ጣፋጭ ፍቅር ጊዜያቶች ሁሉ እኔ በእውኑ ዓለም ሰጥሻለሁ። ግልጥ በሐዘን በደስታ በማግኘት በማጣት በየትኛውም የህይወት ውጣ ውረድ አብሬ እሆናለሁ። ጉድ እኮ ነው። ምን ልትሆኑ ነው? ያልጋው እንደምንጠናና ነው። ሳሎን ተጠብቀን አባ ምንድነው? የወደፊት የትዳር አጋሪ እኮ ነች። ላውቃትና ልመረምራት ይገባል። አሁንም እያተጠናናችሁ ነው? መረመርካት? አዎ
በጣም የምትገርም ልጅ ነች። ጉድ እኮ ነው። እኔ መረመርኩት እማዬ፣ በጣም የሚገርም ልጅ ነው። በቃ ተጋቡ። አባዬ ኢንተርቪዋችንን ልጋብዝህ። እስኪ እንያችሁ ደግሞ ፍቅራችሁ ነገሩ። ረቡኒን የምለው የፍቅር መምህሬ ነው። የህይወት መምህሬ ነች። ህይወትን ያስተማረችኝ። ሊፋቱ እንዳይሆን ብቻ ደክማኛለች ጠበቃ። በ6 ወር አፋታኝ። በእናትህ አለያይ እንደዛ ተናንታችሁ ወደ ላይ ይለኛል። እንዴ ሳይተዋወቁ ተጋብተው 50 እና 60 ዓመት በትዳር እናንተ እንደዚህ ተጠናንታችሁ ተገላልጣችሁ በየጊዜው ፍቅራችንን ተገላልጠን ተጋብተን በ6 ወር የምንለያይበት ምክንያት ምንድነው ነው? ላገባ ስለሆነ ፈልጌው ነው። ፎሎ እና ሼር እያደረጋችሁ ኮሜንት አድርጉ። ወይ ጉድ! ክሮባት ማንቼ ይችላል። በነገራችን ላይ እኔ ኳስ ላይም አልደግፍም እንዴ፣ ግን እንደ ማንቼ ነው የሚገርም ክለብ እንችላለን። እኛ ስለምንችል ነው። ደገመው ስለ ኳስ ምንም አያውቀው ጀለስ ሁሉም ጋር አለ። በስመ አብ 3ኛ ቲም ቀየረ። ከተማችንን አስመልሰን ስንቱን ቀየረው። ኮመንት ላይ አንድ ሰው ወይ ዛሬ ደግሞ እንዳትደናበሪ። ደግሞ የቱርክ አክተር መስሏል። ምን ልታዘዝ? እንዳልኩሽ አሁን ስመጣ አንዱ አይንሽ ያምራል አለኝ። ጥሩ ነው። አይኗ የሚያምር ሴት ምንም ብትወድልህ ደስ ይልሃል። ሴት ስትወደድ ነው የሚያምርባት። እና እንዲወደኝ ምን ላድርግ? ማ አንተ ነካ ኢላማን ይሆናል። ተረዳት። አንቺ ደንባራ። ሄሎማ ምን ልበለው? ያምሻል? በቃ ወድጄዋለሁ በይው። ወድጄዋለሁ። ማንን? ግርማ ሞገስ አለው። ምን ልበለው? ስልኩን ስጨርሽ ይጥሪ። ቆይ ልዝጋው። ለወላጅ ወይኔ ይቅርታ። አይኗ የሚያምር ሴት እንደኔ አይነት ወንድ ትወዳለች ልበል? በል ሌላስ ምን የምትወድልኝ ይመስልሃል? ውበትና ጥንካሬ ነዋ። ልክ እንደ ዮሐ ፈርኒቸር ሶፋና ጠረጴዛ። ከሷስ ምኗን ትወድላታለህ? ቀልብ የሚሰርቅ ፈገግታዋን። ልክ እንደናንተ ቲቪ ስታንድና ዳይኒንግ ቴብል። ለዚህ መልስሽ አንዴ ጉንጭሽን ልሳምሽ። ጉድ እኮ ነው። ፍቅር ሊይዘኝ ነው እንዴ? አንድ ሰው በድሬሲንግ ቴብላችን ራሱን አይቶ ከራሱ ፍቅር እንደሚይዘው ከባለፈው ጉንጫም ሆነሻል። ወይ አገላለጽ ካንተ ወሰድኩት አልጋ እንቅልፋም አርጉኛል። የዮሐ ፈርኒቸር አልጋ ላይ በውበት በምቾት ማስታወቂያ እናንተ ስሯት። አማራጭ አለው። ወንድሜ ቆጣኝም ልንገርህ። ምን አጥፍታለሁ? ወደኩኝ። አዎ አረ በሌላ ነገር ይሳካልሻል። በትምህርት ባይሆን ይሳካል። አረ እንዳታምናቸው። ቤቴን መርዝ አድርገው ነው የሚሰጡሽ። በቃ አለቀልሽ። ምግብ ምናምን አንድ ለሁለት ተኝቶ ያድራል። መጥሪያውን አንተ ነው